ሰላም ሰላም ዩናይትዳውያን እንዴት ናቸው አድማጮች? እነሆ ተገኘሁ በርከት ያሉ መረጃዎችን ይዤላችሁ። እንደተለመደው ክለባችን ማንቸስተር ዩናይትድን የተመለከቱ ትላንት የፕሪሚየር ሊግ የመጨረሻ ጨዋታውን ዩናይትድ አድርጓል በኦልድ ትራፎርድ። ከዚህ ጨዋታ በኋላ የተሰሙ መረጃዎች ምንድን ናቸው? እነሱን ትሰማላችሁ። የሲዝኑ ማጠናቀቂያ ንግግሮችም ነበሩ በኦልድ ትራፎርድ፣ እሱን አደርሳችኋለሁ። ከዛ በፊት ግን አንድ ነገር ላስተዋውቃችሁ አድማጮች፣ አዲስ ቻናል ከፍተናል። ይሄ ቻናል የሁሉንም ክለቦች መረጃዎች የምታገኙበት ሁለገብ ነው። ዩናይትድ ብቻ አይደለም። ኦፍኮርስ ስለ ዩናይትድ ከዚህ በተጨማሪ በዚህ ቻናል ላይ ያላገኛችኋቸውን ብዙ መረጃዎች እዛም አዲሱ ቻናላችን ላይ ተጨማሪ መረጃዎችን ስለ ዩናይትድ ታገኛላችሁ በደንብ እዛም ላይ። ስለዚህ እንድትቀላቀሉ እንጋብዛለን። ክብሯን አድማጮች፣ በፊት ስሟ አሪፍ ስፖርት ኢትዮጵያ በሚል ነበር የምታውቁን። አሁን ግን አሪፍ ስፖርት ኒውስ በሚል በእንግሊዝኛ እና በአማርኛ ይኸው ስክሪኑ ላይ ያስቀምጠንላቸዋል። አድማጮች አዲስ የተከፈተ ነው ገና ያለው። እኔ ይህን ሳወራችሁ 7 ሰብስክራይበር ነው ያለው። ሁላችሁም ተቀላቀሉ። ከዛሬ ጀምሮ እዛ ላይ አዳዲስ ዜናዎች ቢለቀቃሉ እነሱን ዜናዎች እንድትከታተሉ ሰብስክራይብ እንድታደርጉ ጓደኞቻችሁም እንድትጋብዙ እየጋበዝኩ ክብራን አድማጮቼ፣ ኮሜንት ላይ እንደዚሁ ከተቻለ ኮሜንት ላይ ያስቀምጥላችኋለሁ ሊንኩን፣ እሱን ነክታችሁም መቀላቀል ትችላላችሁ። እንዲሁም ሰርች ባሩ ላይ በመጻፍ ተቀላቀሉ እንላሉ አድማጮች። ለማንኛውም ከትላንቱ የፕሪሚየር ሊግ ጨዋታ መጠናቀቅ በኋላ የወጡ ብዙ መረጃዎች አሉ። ለምሳሌ ኩኒሃ ሄር ዊጎ ተብሏል። ኩኒሃ ወደ ዩናይትድ መምጣቱ አሁን ተረጋግጧል። መቼ እንዴት ይፈርማል? የእሱ መምጣትስ ለዩናይትድ ምንድነው ጠቀሜታው የሚለውን ዛሬ በተለይ አንድ ስታትን አጣቅሼ ማወራችሁ ነገር አለኝ አድማጮች። ኩኒሃ ለዩናይትድ ምን ያህል ቁልፍና ወሳኝ ተጫዋች እንደሆነ ይሄ ስታት ይነግራችኋል። ሌላው የጋርናቾ ጉዳይ ነው። ትላንት በኦልድ ትራፎርድ ተሰናብቷል። የመጨረሻ ጨዋታውን እንዳልደረገም በዩናይትድ ማሊያ ጋርናቾ ይታመናል። በእርግጥ ትላንት አልተሰለፈም። የጋርናቾ ከዩናይትድ ጋር መለያየት ምን ትርጉም ይሰጣል? አሰልጣኙ ከተጫዋቾች ይልቅ ክለቡን አስቀድመዋል። የትኛውም ተጫዋች ከክለብ በላይ መሆን እንደማይችል አሳይተዋል፣ አስብሏል። በጋርናቾ ጉዳይ ዛሬ በደንብ አወራቸዋለሁ። ስላላወራንበት የመጨረሻ ስለ ጋርናቾ የምናወራበት ይሆናል። ተጫዋቹ መልቀቁ አይቀርም ተብሏል። ጋርናቾ ብቻ አይደለም በነገራችሁ ላይ ክለብ እንዲፈልግ የተነገረው ሌላም አንድ ተጫዋች አለ። ሌሎች 3 ተጫዋቾችን በይፋ ከዩናይትድ ጋር ተሰነባብተዋል። ክቡራን አድማጮች እነኚህ የዜናችን የምትሰሟቸው ዋነኛ መረጃዎቻችን ናቸው። አብራችሁን ስትቆዩ ሌሎችም ተጨማሪ መረጃዎችን እንደተለመደው ታገኛላችሁ። ከእናንተ የምንፈልገው ፍቅር ብቻ ነው። ቪዲዮን ላይክ እንደተለመደው አድርጉ። እስከ መጨረሻው ተከታተሉን ነው የምለው። መልካም ቆይታ። ተወዳጁ የእንግሊዝ ፕሪሚየር ሊግ ትላንት በይፋ ተጠናቋል። አድማጮች እንግዲህ ሲዝኑን ማጠናቀቂያ ጨዋታ በኦልድ ትራፎርድ ከአስቶን ቪላ ጋር ያደረገው ክለባችን ማንቸስተር ዩናይትድ ጨዋታውን ማሸነፍ ችሏል እና በደረጃ ሰንጠረዡ ቢያንስ አንድ ደረጃ ወደ ላይ ከፍ ብሎ 15ኛ ደረጃ ላይ ሆኖ ማጠናቀቅ የቻለበትን ጨዋታ ነው ትላንት ያደረገው። ከጨዋታው መጠናቀቅ በኋላ ብዙ ፕሮግራሞች በነበሩት አሰልጣኙ ከደጋፊዎች ጋር እንዲሁ ያወሩበትና ለሲዝኑ እጅግ መጥፎ ለተባለው በዩናይትድ ታሪክ አስከፊ ለሆነው ሲዝን በከባድ ይቅርታ የጠየቁበት ሁኔታ ተፈጥሯል። ዩናይትድ በትላንትናው ጨዋታ ላይ በተለይ በመጀመሪያዎቹ ጥቂት ደቂቃዎች ላይ ይሄ ለማጥቃትና ጨዋታውን ለማሸነፍ ባደረገው እንቅስቃሴ የጎል ማግባት እድሎችን ሲፈጥር ተመልክተናል። ፍጹም ከጫና ነፃ የሆነ እንቅስቃሴ ነበር ሲያደርጉ የነበሩትና እጅግ ነው ያስገረመን አድማጮች። እኛ እንደ ተመልካች ይሄ ነፃ ሆነ የሚጫወት እንቅስቃሴያቸውን ለምንድን ነው ፋይናሉ ላይ ቶተንሃም ላይ መተግበር ያቃታቸው በሚለው ብዙዎቻችን እንግዲህ ኳሱን እየተመለከታችሁ እንደዛ አስባችሁ ሊሆን ይችላል። በጣም ነፃ ነበሩ ኳሱን ሲጫወቱ፣ ምንም ፕሬዠር የተሰማቸው አይመስልም ነበር ተጫዋቾቻችን እና ብዙ የጎል ማግባት እድሎችን ባይጠቀሙ ባያበክኗቸውም ግን ሲፈጥሯቸው ነበረ። ከአስቶን ቪላ ጋር በሊጉ በጣም ጠንካራ ከሚባለው ቲም ጋር ነው ይሄን ትላንት በኦልድ ትራፎርድ ያሳየን እና ይሄ ሁሉ ሲዝኑን ሙሉ ለምንድን ነው ያላሳዩን ይሄን የሚለው በሁላችንም ውስጥ ያለ ጥያቄ ነው ማለት ነው። ምላሽ ያጣንለት አድማጮች እና ምን ያህል በፕሬዠር እየተጫወቱ እንደነበረ ነው ይሄ በግልጽ የሚያመላክታችሁ። አስቶን ቪላዎች ጨዋታውን ውጤት በጣም ይፈልጉታል። የአውሮፓ ሻምፒዮንስ ሊግ የሚያሳትፋቸው ነበረ።
ግን ዩናይትድ በዚህ መልኩ ጨዋታ የበላይነት ቁጥጥር ወስዶ ውጤት ይዞ ይወጣል ብሎ የጠበቀ የእግር ኳስ ቤተሰብም አልነበርም። ዩናይትድ ከነበረበት ሁኔታ አንጻር ማለት ነው እና ቪላዎች የማሸነፍ እድል ተሰጥቷቸው ነበር። ለማንኛውም ከጨዋታው በኋላ ብሩኖ ፈርናንዴዝ የሰጠው አስተያየት አለ። ይሄን በደንብ የሚገልጸው ይመስለኛል አድማጮች። እና ብሩኖ ትላንት በጨዋታው ላይ ጥሩ ሲንቀሳቀስ ነበር። በርካታ ሙከራዎችን አድርጓል። ጎል ለማስቆጠር ጥረት ሲያደርግ እንደነበረም ተመልክተናል አድማጮች። ግን ለካዛሚሮ ልክ ጨዋታው ከተጠናቀቀ በኋላ ስነግረው የነበረው ሳወራው የነበረው ይሄንን ነው። ይሄ ነገር በዩናይትድ ቤት በጣም ፍራስትሬት ያደርገኛል አለ ብሩኖ ፈርናንዴስ። በዚህ ደረጃ ፐርፎርም ማድረግ እንደምንችል እና አቅሙ እንዳለን አውቃለሁ፣ ግን ይሄንን በፕሪሚየር ሊጉ ለምንድን ነው ኮንሲስተንትሊ እንደዚህ ፐርፎርም ማድረግ ያቃተን የሚለው ጥያቄ ለእኔ ሊገባኝ አልቻለም። እና ካዛሚሮን ሳወራው የነበረውም ይህንን ነገር ነው ሲል ነው ብሩኖ ከጨዋታው መጠናቀቅ በኋላ የሰጠው ማለት ነው። እንዲህ ብሏል። ሙሉ አስተያየቱን ልንገራችሁ። እዚህ የመጣው አስቶን ቪላ ነው። አስቶን ቪላ ደግሞ ስትጫወቱ በጣም አስቸጋሪ የሆነ ቲም ነው። በጣም ኦርጋናይዝድ ናቸው ነው የሚለው። ተጫዋቾቹ ጥሩ ጥሩ ተጫዋቾች ያሉት ኳስ የሚችሉ ክህሎት ያላቸው ልጆች ባለቤት ነው። በእነሱ ላይ የበላይነት መውሰድ ይከብዳል። ግን ይህንን ነገር በኦልድ ትራፎርድ ላይ ተግብረነዋል። እኛም ጥሩ ኳስ ተጫውተናል። የጎል ማግባት እድሎችን በርከት አድርገን ፈጥረናል። ብዙ የጎል እድሎችን እንዲሁ እንዲያስቆጥሩ እድሉን አልሰጠናቸውም። አስቸጋሪ ነው። እኔ በዩናይትድ ቤት ልረዳው ያልቻልኩት ነገር ይሄንን ነው። ለምንድን ነው ሲዝኑን በሙሉ እንደዚህ ፐርፎርም ማድረግ ያቃተን? ይሄ ጉዳይ እኔን አልገባኝም። ኦፍኮርስ ግን አውቃለሁ ለዩናይትድ መጫወት ማለት በጣም ትልቅ ፕሬዠር ነው። ምናልባት ከጫናው ጋር በተያያዘ ሊሆን ይችላል። እንደ ቶተንሃም ባሉ የፋይናል ጨዋታዎች ላይ ፐርፎርም እንዳናደርግ የሚያደርገን በሚል ነው። እንግዲህ ብሩኖ ፈርናንዴዝ ከትላንቱ በጨዋታ በኋላ ዝብርቅርቅ ያለ ስሜት እንደተሰማውና በዚህ ጉዳይ ከካሳሜሮን ጋር ሁሉ ሜዳ ላይ እንዳወራበት አስተያየቱን የሰጠው። ለማንኛውም አድማጮች ያው ሲዝኑን በድል እንግዲህ ዘግተናል ለማለት ነው። ግን ከብሩኖ ፈርናንዴዝ ቆይታ ጋር በተያያዘ በጥሩ መረጃ ያው ተሰምቷል አድማጮች። አሁን ተጫዋቹ በዩናይትድ ቤት ይቆይ ወይስ ይልቀቅ የሚለው ላይ ክለቡን ይለቃል የሚሉ ግምቶች እየተበራከቱ ቢመጡም ግን ትንሽ መቀዛቀስ ታይቷል። ይሄ ደግሞ ጥሩ ዜና ነው ለዩናይትድ ቤተሰቦች፣ ምክንያቱም ብሩኖ ቢቆይ ዩናይትድን ይጠቅማል፣ ምንም ጥያቄ የለውም። ምን መርጠው እኛ እንደ ደጋፊ ብሩኖ ፈርናንዴዝ ቆይቶ የኢኔዮስ አዲሱ የክለብ ጥምር ባለቤት ሰዎች ክለቡን ለአሞሪም እንዲያጠናክር እንዲደግፉት ነው። ብሩኖ መልቀቅን የምንመኘውበት ብቸኛው ምክንያት ሊሆን የሚችለው ከሱ የምናገኘውን ገንዘብ በማሰብ ነው። ግን ብሩኖ ቆይቶ በቂ የሆነ ጥሩ የሆነ የዝውውር ገንዘብ ደግሞ ከተበጀተ ብሩኖ ቢቆይልን ለእኛ ለሁላችንም ደስታ ነው። ለአሞሪምም ጥሩ ነው የሚሆነው፣ ምክንያቱም በብሩኖ ዙሪያ ብሩኖ መገባት ስላለባቸው ይሄን ለማድረግም ዝግጁ እንደሆኑ ነው የተገለጸው። እና ዛ አትሌቲክ የተባለው ጋዜጣ ባወጣው መረጃ መሰረት እየተወራ እንዳለው በአመት የብሩኖ ፈርናንዴስ ኮንትራት ክፍያው እስከ 21 ሚሊዮን ፓውንድ የሚደርስ ነው ብሎ ተጫዋቹ የቀረበለትን ኮንትራት ነው በይፋ የገለጸው ማለት ነው። ይሄ ቦነሱን የጨመረ አይመስለኝም። የዚ አትሌቲክ መረጃ ነው። ከዚህ በፊት የሰማነው እጅግ ከፍተኛ የሆነ የተጋነነ ነው። አይ ቲንክ አትሌቲክ ቦነሱን ሳይጨምር 21 ሚሊዮን ዩሮ አመታዊ ደሞዝ ነው ያቀረቡለት ብለዋል። ይሄ ደግሞ ከዚህ በፊት ከሰማነው ያነሰ ነው፣ ብዙም የተጋነነ አይደለም። አድማጮች በዚህ መልኩ እስከ 2029 ነው ኮንትራት የቀረበለት ብሎ አትሌቲክ ዘግቦታል። ግን አሞሪም ይሄ ተጫዋች በየትኛውም ዋጋ ቢሆን ዩናይትድን መልቀቅ የለበትም ብለው ለክለቡ አመራሮች አሳውቀዋል የሚል መረጃ ወጥቷል። ምክንያቱም ቡድኑን ለመገንባት ከፍተኛ ጥረት ያደርጋሉ። ክረምት ላይ የቡድኑን ግንባታ ደግሞ ዋነኛ ተዋናይ እና መሪው የሚሆነው ብሩኖ ፈርናንዴስ መሆኑን ተከትሎ ክለቡ እንዲሸጠው እንደማይፈልጉ አሞሪም አሳውቀዋል። አሰልጣኙ ብቻ አይደሉም አድማጮች፣ አንዳንድ የዩናይትድ ተጫዋቾችም ብሩኖ ፈርናንዴዝን ቀርበው ነው በግል የተባለው እባክህ ዩናይትድን ለቃት ሂድ የሚል ተማጽኖ ስለማቅረባቸው ዘሰን የተባለው ጋዜጣ ዘግቧል። ስለዚህ የብሩኖ ፈርናንዴዝ በዩናይትድ ቤት መቆየት አለመቆየት ምናልባት በዚህ ሳምንት እልባት ያገኛል ወይንም የሆነ ቁርጥ ያለ ነገር እንሰማበታለን ተብሎ
የሚጠበቅ ጉዳይ ነው። አድማጮች ሌላ በትላንቱ ጨዋታ ላይ ዩናይትድን በይፋ የተሰናበቱ ተጫዋቾች አሉ። ከጨዋታው መጠናቀቅ በኋላ ክርስቲያን ኤሪክሰን፣ ጆን ኢቫንስ እና ቪክተር ሊንደሎፍ ኮንትራታቸው በይፋ መጠናቀቁንና በማንቸስተር ዩናይትድ አዲስ ውል ያልቀረበላቸውን መሆኑን ተከትሎ ከዩናይትድ ጋር መለያየታቸው እርግጥ ሆኗል። ስለዚህ ከልጆቻቸው ጋር በመሆን ነው በኦልትራፎርድ የዩናይትድ ደጋፊዎች በይፋ ሶስቱ ተጫዋቾች የተሰናበቱት። አድማጮች ሌላው ሲጠበቅ የነበረው ነገር የሩበን አሞሪም የኦልትራፎርድ ሲዝን መዝጊያ ንግግር ነበር። አሞሪም ብዙ ይቅርታ ጠይቋል። በዩናይትድ ደጋፊዎች ፊት ቀርበው ነው እንግዲህ በስቴዲየም የነበሩ ደጋፊዎች ጨዋታውን እንደተጠናቀቀ አልወጡም ነበር ሙሉ ለሙሉ ማለት ይቻላል እና የአሰልጣኙን እና የተጫዋቾቹን ስንብት ፕሮግራም ለመታደም ሲሉ በስቴዲየም ተቀምጠው ነበር። ይህም ከሌሎቹ የእንግሊዝ ክለብ ደጋፊዎች እጅግ ለየት የሚያደርጋቸው መሆኑን አስመስክረዋል። ምክንያቱም መጥፎ ሲዝን ነው ዩናይትድ ያሳልፈው፣ በጣም ቅሬታ ውስጥ ሊገቡ ይገባ ነበር። ኢቨን ከአስቶን ቪላ ጋር ጨዋታውን እያደረጉ ዩናይትዶች ሲደግፏቸው የነበረው እጅግ በከፍተኛ ፓሽን ነው። ልክ ዩናይትድ ለሆነ መድረክ ወይንም ለሆነ ዋንጫ የሚጫወት ያህል እስኪመስል ድረስ ነበር በከፍተኛ የድጋፍ ስሜት ከሌላው ጊዜ በበለጠ ዩናይትዶች ጎል እንዲያስቆጥሩ እንዲያሸንፉ የማንቸስተር ዩናይትድ በደጋፊዎች ትላንት ሞቅ ባለ ድባብ ሲደግፏቸው የነበረው ማለት ነው። ለዚህ ነው የዩናይትድ ደጋፊዎች በጣም የሚለዩ ናቸው። ሩበን አሞሪምም ትላንት በእነኚህ ሁሉ ደጋፊዎች ፊት ነው ለዚህ እጅግ መጥፎ ለሆነው ሲዝን ከልብ ይቅርታ ጠይቃለሁ ሲሉ የተናገሩት። አሁን ያለን አማራጭ አንድ ነው። እሱም አንደኛ ክለቡን ትተን ክለቡን ሁሉን ነገር መተውና ከክለቡ መሸሽ አሊያም ደግሞ ከክለቡ ጋር አብረን ቆይተን ክለቡ በቀጣይ ሲዝን ተጠናክሮ እንዲመጣ እና ዩናይትድ የቀድሞ ክብሩና ዝናውን እንዲመልስ በጋራ አብረን በህብረት መጓዝ ነው። ምርጫው ያለው በእኛና በእናንተ መካከል ነው። ስለዚህ መምረጥ አለብን። አሁን የምንመርጥበት ጊዜ ደግሞ አሁን ነው። ዩናይትድ ጋር አብረን መቀጠል፣ ከዩናይትድ ጋር አብረን መዝለቅና ቡድኑን ለማጠናከር አብረን እንሰራለን፣ አብረን እንቀጥላለን። በቀጣይ ሲዝንም ቲሙን ይዤ እቆያለሁ ከዩናይትድ ጋር የሚል አይነት መልእክት ለደጋፊዎች አስተላልፈዋል። ይህም ከደጋፊዎች ከፍተኛ የሆነ ጭብጨባና ከፍተኛ የሆነ ድጋፍ አስገኝቶላቸዋል ማለት ነው። እንግዲህ ያው ተጫዋቾቹም እየዞሩ የሲዝኑ መዝጊያ ጨዋታ ስለሆነ በይፋ የዩናይትድ ተጫዋቾቹን ይቅርታ እንደመጠየቅ የሚሰናበቱም ተጫዋቾች ነበሩ። እንደ መሰናበት ብለው ነበር። በጣም ደመቅ ባለ ፕሮግራም የትላንቱ የመዝጊያ ጨዋታ በኦልትራፎርድ የተካሄደው። አድማጮች በትናንቱ ጨዋታ ልክ እንደተጠናቀቀ ታዲያ ዩናይትዶች ሌላ ዝግጅት ማድረግ ነበረባቸው። ከዚህ በፊት ፕሪሲዝን የሚባል ቶር አለ። ዩናይትድ በመላው ዓለም ስለሚጓዝ እና በርካታ ሚሊዮን ፓውንዶችን ከዚህ ከፕሪሲዝን ጨዋታዎችም ሆነ ቱር የሚያገኝ ቲም መሆኑ ይታወቃል። በመላው ዓለም ካሉት የደጋፊዎች ወደ 1 ቢሊዮን የሚደርሱ የዩናይትድ ደጋፊዎች አሉ ነው የሚባለው። በተለይ የዩናይትድ ደጋፊ በደንብ ተከማችቶ የሚገኘው ኤዥያ ውስጥ ነው ታውቃላችሁ እና የዛን ማርኬት አሁን በደንብ ኤክስፕሎይት እያደረጉ ነው ያሉት ኢኒዮሶች። ይህም ለክለቡ ጥቅም ስለሚሆን ሁለት አይነት ፕሪ ሲዝን አለው ማለት ነው ዩናይትድ። አሁን ይሄ ፖስት ሲዝን ማጠናቀቂያ ነው። ፕሪ ሲዝኑ ደግሞ በኋላ ሲመለሱ ይቀጥላል ማለት ነው እና ከፍተኛ ብር እንደሚያገኙ ይጠበቃል። ከዚህ ጉዟቸው ወዴት ነው ሄዱት? አድማጮች 32 የሚደርሱ የስኳድ አባላት ነው ዛሬ በማሌዥያ ኤርፕሌን ወደዛ የተጓዙት ማለት ነው እና ወደ ማሌዚያ ሲጓዙ ለየት ያለ ኤርባስ ነበረ የተዘጋጀላቸው። ኤ330 ይባላል። እጅግ ግዙፍ የሆነ ኤርባስ ነበር ለነሱ የተዘጋጀው በዩናይትድ ቀለም በዩናይትድ ስም ለየት ባለመልኩ የተዘጋጀ ነው። ይህም በጣም ኦርጋናይዝድ የሆነ ጉዞ እንደሆነ ትረዳላችሁ። በጣም ትልቅ አውሮፕላን ነው። ይህም ተጫዋቾቹ በምቾት እንዲጓዙ ለማድረግ የታቀደ እንደሆነ ያመላክታል እና ቲሙ እንግዲህ አሁን ተነስቶ ወደ ኳላላምፑር አቀንቷል። ከኳላላምፑር ደግሞ ጨዋታዎቹን ያደርግባቸዋል ወደ ተባለው ወደ ሆንግ ኮንግ ከተማ እንደሚሄድ ይጠበቃል ማለት ነው። ስለዚህ በትላንቱ ጉዟቸው ላይ ኦናና ተገኝቷል። ባይንደርም ቶም ሂተንም ይገኛል። አማስ እንደዚሁም አርመር የተባለ ታዳጊ ቡድን ተጫዋች ነው። ይህም ዳሎ፣ ማቲያስ ዴልት እንዲሁም ዶርጉ ይገኛል። ኢቫንስ፣ ፍሬድሪስኮን ይገኛል። እንደዚሁም ሂቨን ተካቷል። በትላንቱ ጉዞ ላይ ካማሰን፣ ኩኮኒክ፣ ሃሪ ማጓየር፣ ሪሲ ሙሮ የተባለ ነው ሉክሾ የተባሉ ተጫዋቾች ተካተዋል። አማካዮች ካዛሜሮ፣ ኮሊየር፣ ፈርናንዴዝ፣ ፍሌቸር፣ ሴኮ ኮኔ፣ ሜኖ እንደዚሁም ሞርሃውስ
ሜሰን ማውንት እና እንደዚሁም ኡጋርቴ የተካተቱ ናቸው። እንደዚሁም የአጥቂ መስመር ተጫዋቾች ጋርናቾ ሄደዋል። በነገራችሁ ላይ ፎቶ ፕሮግራሙ ላይ በጣም ደስተኛ የሆነው ሰው ይመስላል። ስለ ጋርናቾ ቀጣይ ዜና እናደርሳችኋለን። በፈገግታ ነው ፎቶ ሲነሳ የነበረው። አማድ ትላንትን በኦልትራፎርድ በተደረገው ሽኝት ላይ ጋርናቾ የመጨረሻው ከኦልትራፎርድ የወጣ ነው። በጣም ቆይቶ ሲሰናበታቸው ነበር ደጋፊዎችን። ስለዚህ አማድ ተካቷል፣ ሆይላንድ ተካቷል፣ ሌሲም ተካቷል፣ ከታዳጊ ቡድን ኦቢ ያለ እንደዚሁም ዜርኪዚ የተካተቱ ናቸው ማለት ነው። ያልሄዱ ተጫዋቾች ግን አሉ። እነሱ ልንገራችሁ። እነኚህ ተጫዋቾች ማዝራዊ አንዱ ነው። ማዝራዊ ጉዳት ላይ ነው የሚገኘው። ስለዚህ ጉዳቱን ቼክ ማድረግ አለበት። ጨዋታ ማድረግ አይችልም። ሌኒ ዮሮ ደግሞ እረፍት ተሰጥቶታል ተብሏል። ይሄ ልጅ እረፍት ይገባል። እውነትም ነው። በጣም የደከመ ተጫዋች ነው። በተለይ በፋይናሉ ዩናይትድ እዚህ ደረጃ እንዲደርስ በታግሎ የነበረ ልጅ ነው። ስለዚህ የሚገባውን እረፍት ያገኘ ነው የሚመስለው። ሊንደሎፍ እና ክሪስቲያን ኤሪክሰንም የሉበትም፣ ምክንያቱም ከዩናይትድ ጋር ተሰናብተዋል። ግን ጆን ኢቫንስ እዚህ ጉዞ ላይ ትሪፕል ያካተታለሁ ብሎ ወደዛ እንዳመራ ነው የተነገረው ማለት ነው። ስለዚህ ዩናይትድ በሆንግ ኮንግ ከሚያደርጋቸው ጨዋታዎች ጠቀም ያለ ገንዘብ ይሰበስባል ተብሎ ይጠበቃል። አድማጮች አሁን ደግሞ ወደ ልዩ ልዩ መረጃዎቻችን ብንለፍ የዝውውር መረጃዎችን እናነሳለን፣ የሚመጡ የሚሄዱ ተጫዋቾች። ከዛ በፊት ግን እስክሪኑ ላይ ይኸው አስቀምጬላችኋለሁ። ክቡራን አድማጮቼ አሪፍ ስፖርት ኒውስ የሚል አዲስ ቻናል ከፍተናል። የሁሉንም ቡድኖች ጨዋታዎችን እንደዚሁም ዜናዎችን በተለይ ዝውውር ዜናዎችን በቀጣዮቹ ወራት 3 ወራት የዝውውር መስኮቱ የሚከፈትበት ነው። ሁሉንም ቲሞች ዩናይትድን ብቻ አይደለም ያካተቱ መረጃዎችን እናደርሳለን። ከዚህ ቻናል ላይ ያልቀረቡ ተጨማሪ የዩናይትድ መረጃዎችንም በዛ ቻናላችን የምናደርሳችሁ ነው የሚሆነው። ስለዚህ እኛውን በእኔ የምሰራበት ቻናል ነው። አሪፍ ስፖርት በኒውስ በድጋሚ ተከፍተዋል ማለት ነው። ሰብስክራይብ እያደረጋችሁ ጠብቁን። አዳዲስ ለየት ያሉ መረጃዎችን ስለ ዩናይትድ እንዲሁም ስለ ሌሎች ክለቦች ከፈለጋችሁ በስፋት ታገኙበታላችሁ። ሊንኩን ከተቻለ ያው ኮሜንት ላይ አስቀምጥላችኋለሁ ወይንም ሰርች በማድረግ አሪፍ ስፖርት ኒውስ ብላችሁ የምታገኙት ይሆናል። ተቀላቀሉን አድማጮች። ይሄ ሳምንት በጣም ለየት ያለ ሳምንት ነው። ትልልቅ ነገሮች የሚፈጸሙበት ነው ለዩናይትድ በተለይ አድማጮች። ሊያም ዴላፕ ዜና አለኝ ያደርሳችኋለሁ። ምናልባት የመጨረሻ ማለፊያው ክለብ የት እንደሆነ ይታወቅበታል ተብሎ ሳምንቱ ይጠበቃል። ከዛ ውጭ ቪክተር ጊዮኬሬዝም የሰጠው አስተያየት አለ። ትላንት ሻምፒዮን ከሆኑ በኋላ ስፖርቲንግ ሊዝበኖች ምላሹን ሰጥተዋል። ስለ ቀጣይ ክለቡ ምን ተናገረ እሱን ትሰማላችሁ። ግን ስለዚህም ተጫዋች ጉዳይ የምናውቅ ይሆናል። ብሩኖ ፈርናንዴዝ ይቆያል አይቆየም፣ በዚህ ሳምንት ምናልባት ምላሽ እናገኛለን። የኩኒሃ ዝውውርም ኦልሞስት ማለቁ ተረጋግጧል። በዚህ ሳምንት ይፋ ይሆናል ተብሎ ይጠበቃል። ስለዚህ ይህ ሳምንት ለዩናይትድ በእነኚህ ምክንያቶች በጣም እጅግ ወሳኝ የሆነ ሳምንት ይሆናል። ወደ ኩኒሃ መረጃ ላምራችሁና ያው ፋብሪሶ ሮማኖ ሄር ዊ ጎ ብሎናል። ፊርማው ብቻ ነው የሚጠበቀው የዚህ ልጃው ቀደም ብሎ ሁሉ ነገር ያለቀ መሆኑን ተከትሎ ምስጋና ለኩኒሃ ይግባና ዩናይትዶች በአውሮፓ መድረክ ተጫወቱም አልተጫወቱ ለእኔ ችግር የለውም ብሎ ቀደም ብሎ ዩናይትድን መርጦ የመጣ ተጫዋች በመሆኑ በተጫዋቹ ዝውውር ላይ ምንም የሚያሳስብ ነገር የለም ነበር። ምክንያቱም የሲዝኑ መጠናቀቂያ ነበር ሲጠበቅ የነበረው። ትላንት ተጠናቀቀ። አሁን ቨርባል አግሪመንት ነው፣ የቃል ስምምነት ተደርሷል በሁሉም ወገኖች። ሶስቱም ፓርቲዎች ዩናይትድ፣ ወልቭስ እንደዚሁም ተጫዋቹ በግሉ ከክለቡ ከዩናይትድ ጋር የሚያደርገውን ስምምነቱ በሙሉ አጠናቆ ጨርሷል ማለት ነው። በቃል ደረጃ እስከ 2031 ድረስ በዩናይትድ ቤት የሚያቆየውን ኮንትራት ነው ተጫዋቹ የፈረመው ማለት ነው። 2030 ጁን 2030 ኮንትራቱ የሚያበቃበት፣ ዩናይትዶች ደግሞ ፕላስ ዋን ኦፕሽን የሚጨምሩት አለ። ያን ጨምሮ እስከ 31 ድረስ በዩናይትድ ቤት የሚያቆየውን ኮንትራት ለመፈረም ተስማምተዋል። ውል ማፍረሻውን ሙሉ ገንዘብ ይከፍላሉ። የሚከፍሉት ግን በ3 ኢንስታልመንት ነው ተቆራርጦ በየአመቱ 20 ሚሊዮን ፓውንድ ማለት ነው። ከ20 ሚሊዮን ፓውንድ ፈቀቅ ሊል ይችላል። እየከፈሉ በ3 ዓመት ያጠናቀቁታል ማለት ነው ክፍያውን። ስለዚህ አሁን የሚቀረው የመጨረሻው ሁኔታ ፋብሪሶ ሮማኖ እንዳለው ከሆነ የኮንትራቱን ዲቴል ጉዳዮች መመልከት ነው። በጣም ጥንቃቄ ይፈልጋል። የህግ ሰዎች ያዩታል። ኮንትራቱ እያንዳንዱ ወርድ እያንዳንዱ ቃል ምን ይላል ምን ይናገራል የሚለውን ብዙ ፔጅ የሚፈጅ ኮንትራት ነው። እንግዲህ አንድ ተጫዋች ሲዘዋወር አድማጮች ይህን መገመት ትችላላችሁ። የህግ ሰዎች ክለቦች በጣም በጥንቃቄ የሚያጤኑት ነው የሚሆነው ማለት ነው። ስለዚህ ይህን ነገር ቼክ ማድረግ ብቻ ነው በዚህ ሳምንት የሚሰራው። ምናልባት ይሄ ካለቀ በዚህ ሳምንት ዝውውሩ ይፋ ይሆናል። አሁን ኮንትራቱ በአጠቃላይ ቼክ እየተደረገ ነው
ይሄ ደግሞ ፋይናል ስቴፕ ነው ማለት ነው በዝውውሩ ላይ። ስለዚህ የኩኒያ ዝውውር ወደ ዩናይትድ አልቋል ብለን መናገር የምንችልበት ሁኔታ ላይ ነው ያለ ነው። ከኩኒያ ጋር በተያያዘ ያው ተጫዋቾቹ አንዳንዶቻችሁ ስጋት አላችሁ፣ አንዳንድ ብዙዎቻችሁ አይደላችሁም። በእርግጥ ኮሜንት ላይ መመልከት ችያለሁ። የአትሌቲኮ ማድሪድ ላይ የነበረውን ብቃት እያነሳችሁ ኳስ ያመክናል አይነት አስተያየት የምትሰጡ አላችሁ። አንዳንድ ደግሞ የተቃራኒ ቡድን ደጋፊዎችን አስተያየትም እመለከታለሁ። በነገራችሁ ላይ አርሰናል ፈልጎት ነው ታውቃላችሁ። ጥር ላይ ሁሉ ሳይቀር ነው ከፍተኛ ጥረት አድርገው ተጫዋቹ ማስፈረም ያልቻሉት እና አሁን ደግሞ ሲሞክሩ ልጁ ምርጫው ዩናይትድ ስላደረገ ራሳቸውን በተስፋ መቁረጥ አግልለዋል። ኒውካስልም ይፈልገው ነበር አጥብቆ፣ ግን ሊሆንላቸው አልቻለም። አርሰናል ደጋፊዎች የሚመኙት አይነት ተጫዋች ነው። ለዛም ይመስለኛል ኩኒያ በቃ የእግር ኳስ ኬሪየሩ አበቃለት የሚል አይነት አስተያየት የሚሰጡት ማለት ነው። ግን ልጁ ወደ ዩናይትድ እጅግ መጥፎ ሲዝን አሳልፎ እንኳን የአውሮፓ ሻምፒዮንስ ሊግ ላይ ሳይሳተፉ እንኳን ዩናይትድን ቀደም ብሎ ወስዶ የመጣና ለዩናይትድ ለመጫወት በየትኛውም ዋጋ ለመጫወት ዝግጁ የሆነ ተጫዋች ነው እና ዩናይትድ የሚያስፈልገው እንደዚህ አይነት ተጫዋች ነው። ኦፍኮርስ አትሌቲኮ ማድሪድ ቤት ውስጥ እያለ አንዳንድ የሚያመክናቸው ኳሶች ነበሩ፣ ግን ያ በነገሩ ተቀይሯል። በወልቭስ ይህን በደንብ አሳይቶናል። ልጁ በወልቭስ ቤት በተለይ በዚህ ሲዝን ያስቆጠራቸውን ጎሎች፣ ክሬት ያደረጋቸውን የጎል ማግባት እድሎች ስታቶቹንም ስታየውን ቀጣይ ነግራችኋለሁ። ተጫዋቹ ምን ያህል እንደተቀየረ የሚያመለክት ነው። ተጫዋች አንድ ቦታ ላይ ሊቆም አይችልም። ወይ ይቀንሳል ብቃቱ ወይ ይጨምራል። የኩኒያ ግን በተቃራኒ ነው ሄደው። አንዳንድ ተጫዋቾች ላሊጋው ይመቻቸዋል እንደነ አንቶኒ፣ አንዳንድ ተጫዋቾች ደግሞ በላሊጋው መጥፎ የሆኑና እንግሊዝ ላይ ሲመጡ ደግሞ እንደ ኩኒያ ቤስት ይሆናሉ። ስለዚህ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ነው። በፕሪሚየር ሊግ ራሱን ማሳመን አለበት ተብሎ የሚታሰብ ልጅ አይደለም። ፊዚካሊቲውን፣ ክህሎቱን፣ ይሄ ጎል ማግባቱን ከቦክስ ውጭ ባለፈው ስታት ነግራቸዋለሁ። 6 ጎል ነው ያስቆጠረው ከፔናልቲ ቦክስ ውጭ እና ጎሎቹ በሙሉ በጣም ውበት ያላቸው ናቸው። ይሄ በቃ ታይፒካል የሆነ ብራዚላዊ እግር ያለው ልጅ ነው። ኩኒያ ሃይላይቱን በደንብ ተመልክታችኋል ብዬ አስባለሁ አድማጮች። በዩናይትድ ቤት ኩኒያ የመሳካት እድሉ ከቡድኑ ጋር ከፍላጎቱ ከክህሎቱ ከፕሪሚየር ሊግ ልምዱ አንጻር በጣም ከፍተኛ ነው። በጣም ከፍተኛ ነው። እንደ አንዳንድ ደጋፊዎች እንደሚሰጉት አይደለም። ልጁ በኦልትራፎርድ ቤት የተሳካ ጊዜ ያሳልፋል የሚል ግምት እኔ በግሌ አለኝ። በዛ ላይ ደግሞ ያው እድሜው እንደምታውቁት በሀያዎቹ አጋማሽ ነው። ልጁ 25 በሀያዎቹ አጋማሽ ላይ የሚገኝ ነው። በደንብ ማገልገል የሚችልበት እድሜው ነው ማለት ነው እና ከዚህም በላይ ኢቭን በኦልትራፎርድ ሊሻሻል የሚችልበት እድል አለ። ኢንቫይሮንመንቱ በደንብ አድርጎ ከተመቸው ለማለት ነው። አድማጮች እናንተስ ምን ተሰማችሁ በኩኒያ የዩናይትድ ዝውውር? በእርግጥ ይሄንን ስል ኩኒያ ለዩናይትድ ብቸኛው መፍትሄ ነው። በቃ ዩናይትድ ኩኒያን አስፈርም፣ ስለዚህ ኔክስት ሲዝን አውሮፓ ሻምፒዮንስ ሊግ እንገባለን ብላ ምናምን ብላችሁ ብትፎክሩበት አይነት ተጫዋች አይደለም። ዩናይትድ ያለበት ችግር ከኩኒያ በላይ ነው። ሁላችሁም ታውቃላችሁ። ምናልባት የኩኒያ አይነት 5-6 ተጫዋች ሊያስፈልገው ይችላል በየቦታው። ይሄን ያደርጋሉ ብለንም እንጠብቃለን። በቃ በጣም ክፍተት ያሉብንን ደካማ ቦታዎቻችንን አሞሪም እንደሚሸፍኑ ነው ምናምነው እና ቀጣይ የምነግራችሁም ዜናዎች አሉ እነኛ ጉዳዮች። ስለዚህ የኩኒያ መምጣት ለዩናይትድ ችግር መፍትሄ አይሆንም፣ ግን የኩኒያ መምጣት የዩናይትድ የቡድን ግንባታ መጀመሪያ ነው። ይሄ ያስተማምነናል። እናንተም ያላችሁን ሀሳብ በኩኒያ ዙሪያ መስጠት ትችላላችሁ። ስታቶች ምን ያህል እንደሚደግፉት ደግሞ አንዳንድ ነገሮችን ልንገራችሁ። ፕሬዠር ውስጥ በነበረበት ሰዓት ማለት ነው ፖዚሽን ሪቴን በማድረግ በፕሪሚየር ሊጉ ካሉ ተጫዋቾች 6ኛው ደረጃ ነው። ፕሪሚየር ሊጉ በርካታ ተጫዋቾች ያሉት በየክለቦቹ ከዋክብቶችን ያሉበት ሊግ ነው እንደምታውቁት። ግን 81% ሪቴንድ በማድረግ ፖዚሽን ኩኒያ የፕሪሚየር ሊጉ 6ኛ ተጫዋች ነው ተብሎ ይሄ ስታት ተቀምጧል ማለት ነው። በጣም የሚያስገርም ነው። ተጫዋቹ በቀላሉ ከእግሩ ኳስ ማትነጥቁት ተጫዋች እንደሆነ ነው ይሄ የሚያመላክታቸው። አሁን ሆይላንድን እኮ በጣም የምንተቸው አድማጮች፣ ሰው ለሰከንድ ፍራክሽን ኦፍ ሰከንድ እግሩ ላይ ኳስ አይቆይም። በቃ ሆይላንድ ኳስ ይሰጠዋል አይደል፣ አንድ ተች ያደርጋታል ወይ አንዷ ተች ራሷ የተበላሸች ነች በቃ እንጂ ይሄ ቦል ኬሪየር የሚባል ኳሊቲ የለውም ልጁ። ኳስ ሆልዳፕ የማድረግ ኳሊቲዎች የሉትም። ኩኒያ ሀገር በተቃራኒ ነው። በቃ ቲሙ ፖዚሽን የሚያስፈልገው ከሆነ ኳሱን ለኩኒያ ያስጡት። በደንብ አድርጎ በፖዚሽን ኳሱን እግሩ ላይ ማቆየት የሚያስችል አቅም ያለው ክህሎት ያለው ልጅ ነው ማለት ነው እና በፕሪሚየር ሊግ በዚህ ኳሊቲው ከፍተኛ ፕሬዠር ውስጥ ሆኖ ኳስን ሳይነጥቅ በአግባቡ ኪፕ በማድረግ ኩኒያ 81%
ነጥብ ተሰጥቶ 6ኛ ደረጃ ላይ ተቀምጧል ማለት ነው። የዌስትሃሙ ኩዱስ ከሱ የሚበልጠው 83 ነው የተሰጠው። ይህም ሊጉን የሚመራ ነው ማለት ነው። አማካይ ሆኖ በዚህ ያህል ፐርሰንት ኳስ ሆልድ በማድረግ ኩዱስ የዌስትሃሙ ይገኛል ማለት ነው። አንደኛ ደረጃ ላይ የተቀመጠ ተጫዋች ነው ተብሏል። ስለዚህ በ2% ነው የሚያንሰው ማለት ነው ኩኒያ። ብሩኖ ፈርናንዴስ ታውቃላችሁ አድማጮች 72% ነው። አያችሁ ብሩኖ ፈርናንዴስ አሁን በጣም ክሬቲቭ ነው። ዩናይትድ ቤት ውስጥ በጣም ክሬት ያደርጋል። እግሩ ላይ ኳስ ካለ የጎል ማግባት እድሎች የሚመነጩት ከዚህ ተጫዋች እግር ስር ነው ግን ኳሱን ሆልድ አፕ አድርጎ በመቆየት ኩኒሃ ይበልጠዋል ማለት ነው። ብሩኖ ፈርናንዴስ 72% ነው፣ ኩኒሃ ደግሞ 81% ማለት ነው። ስለዚህ የዩናይትድ የማጥቃት ኃይል በጣም ብሩህ ነው። በቀጣይ ሲዝን ላይ ብሩኖ የሚቆይ ከሆነ ብሩኖ እና ኩኒሃ በአንድ ቲም አብረው ሲጫወቱ ስንመለከት ማለት ነው በጣም አስደሳች ነው የሚሆነው ስታስቡት ራሱ በዚህ ምክንያት ሜኖ 78 ነው የተባለው። ሜኖ 78 ያው ብዙ ጨዋታ አላደረገም፣ ግን በተጫወተባቸው ስለሚለካ ኤሪክሰን 69%፣ አማድ 75%። አሁን በነገርኳቸው ስታት የአርሰናሉ ራይስ 73%፣ ፓርቴ 72%፣ እንዲሁም ባሌባ 72%፣ ኢንዞ የቼልሲው ራሱ 76% ነው። ፓልመር 74%፣ በጣም ክህሎት ያለው ተጫዋች ነው። ካሴዶ እንኳን 70% ነው። አድማጮች ዋርተን በዩናይትድ የሚፈለገው የክሪስታል ፓላሱ አማካይ 77 ማለት ነው። አያችሁ ኩኒሃ ለዩናይትድ በተለይ በፖዚሽን መጫወት ለሚፈልጉት አሞሪ ምን ያህል ኳስ ይዞ ለመቆየት እና በፖዚሽን ለመብለጥ የሚያስፈልጋቸው ተጫዋች መሆኑን ከዚህ ስታት ትረዳላችሁ ማለት ነው። ይሄን ሁሉ ነገር አይተው ነው እንግዲህ ሩበን አሞሪም ይሄ ተጫዋችን ለማምጣት ወስነው ቀደም ብለው ልጁን በማሳመን ፖርቹጊዝ ነው የሚናገሩት ታውቃላችሁ። ኦልትራፎርድ ላይ ጨዋታ ካደረጉ በኋላ እንኳን ሩበን አሞሪም አክፋውት ነው ወደ ተነል አብረው እያመሩ ሲያወሩት የነበሩ እና ከፍተኛ አስተዋጽኦ አላቸው። ኩኒሃ ወደ ዩናይትድ እንዲመጣ ከሱ ፍላጎት በተጨማሪ አሰልጣኙ የማሳመን ስራ ማለት ነው እና ለኩኒሃ ለዩናይትድ በጣም በጣም የሚጠቅም ፈራሚ ይሆናል ብለን እናስባለን። አድማጮች የመጀመሪያው ፈራሚዎችን የመጨረሻው አይሆንም። በርካታ አዳዲስ ፈራሚዎችን በቀጣይ ደግሞ እንጠብቃለን። እናንተስ ምን ተሰማችሁ? በኩኒሃ ለዩናይትድ መፈረም መረጋገጥ አድማጮች ሀሳባችሁን በኮሜንት አስፍሩ። ዜናዎቻችን እንደቀጠሉ ናቸው አድማጮች፣ ተመልሰናል። አሁን ወደ ጋርናቾ መረጃ ደግሞ ላምራችሁ። ከዝውውር ጋር በተያያዘ ያስኩላችሁ አንድ መረጃ የጋርናቾን ጉዳይ የተመለከተ ነው። ትላንት የመጨረሻ ጨዋታውን ያደረገ ይመስላል። በጋርናቾ በእርግጥ አልተሰለፈም፣ ከጨዋታ ውጭ ያደርገውታል ሩበን አሞሪም። ይሄ ደግሞ ግልጽ ነው የጋርናቾ ዩናይትድ ጋር መለያየት እርግጥ መሆኑን ተከትሎ ቀደም ተብሎ ራሱ ጨዋታው ላይ እንደማይሳተፍ ተጫዋቹ ተነግሮት ነበር። በሁለቱ ሰዎች መካከል ያለው ግንኙነት መሻረክ የጀመረው ከፋይናሉ ጀምሮ ነው። እሱን ታውቃላችሁ። በእርግጥ እኔ አሁንም ቢሆኑ ስለ ፋይናሉ ሳስብ አሞሪም ሰሩት ብዬ ከማስባቸው ትልቁ ስህተቶች አንዱ ጋርናቾን ያ ሁሉ ደቂቃ ማስቀመጣቸው። ተውት፣ ኦፍኮርስ አሰላለፍ ውስጥ አለማስገባታቸው ምናልባት ከታክቲክ አንጻር ይሰራልኛል ብለው ያሰቡት ነገር ስለነበር ነው ብዬ ላስብና ቀደም ብሎ ግን በፍጥነት አለመቀየራቸው ከረፍት በኋላ አይነት ነገር አለመቀየራቸው እና 19 ደቂቃ መስጠታቸው አግባብ ነው ብዬ አላስብም። እኔ ይሄ ግትር የሆነ አፕሮቻቸው ዩናይትድን ዋጋ አስከፍሏል ብዬ አሁንም ቢሆን አምናለሁ። ከጋርናቾ ጎን ነኝ ባለፈው ያልኳችሁ የተጫዋቹን ባህሪ ኤቲክስ ለመደገፍ አይደለም። የተጫዋቹ የሚያሳያቸው ነገሮች ደስ የማይሉ ነገሮች እንደሆኑ ሁላችሁም ታውቃላችሁ። በጣም አንፕሮፌሽናል ነው ጋርናቾ፣ እናወራበታለን። ግን አሞሪም በግል እዛ ጨዋታ ላይ ትንሽ ይችን ነገር ወደ ጎን ትተው ክለቡን ማስቀደም ነበረባቸው። የተጫዋቹን ባህሪ እና አንዳንድ ነገሮችን ረስተው ተጫዋቹን እንዲሰለፍ ቢያደርጉት እኔ ደስ ይለኝ ነበር። ይበልጥ እድል ሰጥተውት ቢሆን ኖሮ ደስ ይለኝ ነበር ለማለት ነው። አድማጮች አሁንም ቢሆን የጋርናቾን የምትደግፉት አላችሁ፣ እንዲወጣም ደግሞ ቢወጣም ቅርም አይላችሁ ቤተሰቦች አላችሁ። እስቲ ምንድን ነው ሀሳባችሁ አድማጮች? እናንተ በኮሜንት አስፍሩልኝ። ጋርናቾ ባለው ታለንት በኋላ ማወራችሁ ነገር አለ። የጋርናቾ ብሄድ ሊያስቆጨን ሁሉ የሚችልበት እድል አለ አድማጮች። ከዚህ በፊት ለቀናቸው ሸጠናቸውም የተቆጨንባቸው ተጫዋቾች አሉ አድማጮች ታውቃላችሁ። እና በጋርናቾ ይሄ ነገር ይከሰታሉ። እስቲ ምን ታስባላችሁ? ዩናይትዶች ጋርናቾን መሸጣቸው እውነት አግባብ ነው ወይ ብላችሁ ነው የምታስቡት ወይ የሚለውን የእናንተን ሀሳብ በኮሜንት አስፍሩልኝ። ያው መለከተዋለሁ አድማጮች።
ያስኩላችሁን መረጃ ደግሞ ሳደርስ ወደ እናንተ ትላንት በኦልድ ትራፎርድ ሲሰናበቱ ከነበሩ ተጫዋቾች የዩናይትድ በአጠቃላይ ከልጆቻቸው ጋር ሁሉ ነው የተገኙት። ያው ተመልክታችኋል። አሞሪም ሁሉ ሳይቀር ነው ልጆቻቸውን ይዘው ደጋፊዎችን ሲያመሰግኑ የነበረው። ለና አሞሪም ክለቡ ለሚቆዩ ተጫዋቾች ምስጋና ነው። ሲዝኑን ሙሉ ስለደገፋችሁን፣ የሚለቁ ተጫዋቾች ደግሞ ምስጋናም ፕላስ ደግሞ የሰነበት በሉት እና የዩናይትድ ተጫዋቾች እንደዛ ተሰናብተው ሲወጡ መጨረሻ ላይ የወጣው ከኦልድ ትራፎርድ ግን በተለይ ስትሬት ፎርድ በሚባለው ኢንድ ላይ በርካታ የዩናይትድ ደጋፊዎች ነውጠኛዎቹ የሚገኙበት ቦታ ነው። እዛ ቦታ ላይ የቆየውና ለመጨረሻ ጊዜ ከኦልድ ትራፎርድ ለቆ የወጣው ግን ጋርናቾ ነው ማለት ነው እና ምናልባት በኦልድ ትራፎርድ የመጨረሻ የረገጠባት ቀን ልትሆን ትችላለች። ትላንት ጋርናቾ መረጃዎች እንደሚያመላክቱንም ከዩናይትድ ጋር መለየቱ ፍጹም የተረጋገጠ መስሏል ማለት ነው። የዩሮፓ ሊጉ ጨዋታ እንደተጠናቀቀና ወደ ማንቸስተር ከተማ እንደመጡ ትሬኒንግ ከመስራታቸው በፊት ያደረጉት የመጀመሪያው ስብሰባ ላይ ነው። እንግዲህ ሩበን አሞሪም በተጫዋቾቹ ፊት ዘ አትሌቲክ ጋዜጣ እንዳለው በተጫዋቾቹ ፊት ነው በግልጽ አንተ ክለብ ፈልግ ሲሉ የነገሩት ነው የተባለው። እሱ ብቻ አይደለም፣ ኦናናም ክለብ እንዲፈልግ ተነግሮታል ተብሎ ተገልጿል። ግን ጋርናቾን በተጫዋቾቹ ፊት ነው በቃ ምን ያህል አሰልጣኙና ተጫዋቹ ግንኙነታቸው እንደሻከረ በዚህ ደረጃ ያመላክታቸዋል ማለት ነው። ስለዚህ አንተ ከክለብ በላይ አይደለም፣ ከማንቸስተር ዩናይትድ በላይ ልትሆን አትችልም። በዚህ ባህሪ ደግሞ አብረን መቀጠል አንችልም። ስለዚህ ሌላ ክለብ ፈልግ ብለው ሩበን አሞሪም የተናገሩት ማለት ነው። ቀጣይ እቅዶቻቸው ነው በክለቡ እንደሚቆዩም ያበሰሯቸው ለተጫዋቾች የነገሯቸው በዛ ሁኔታ ውስጥ ነው ማለት ነው። ስለዚህ ለጋርናቾ በተጫዋቾቹ ፊት ተናገሩ ክለብ እንዲፈልግ። ነገር ግን ኦናናን ደግሞ ለብቻው ነው እሱም ክለብ እንዲፈልግና ዩናይትድን መልቀቅ እንደሚችል እየነገሩት ማለት ነው። ስለዚህ በሁለቱም ውሳኔ የሚከፋን አይመስለኝም አድማጮች። ምክንያቱም በጋርናቾ መልቀቅ ዩናይትድ ተጠቃሚ ይሆናል። ለምንድን ነው ጋርናቾ እንዲሸጥ የሆነው? አንደኛ ክለቡ ራሱ ጋርናቾን ለመሸጥ ሰበብ ሲፈልግ የነበረበት ሁኔታ ነው ያለው። ታውቃላችሁ፣ የአካዳሚ ውጤት ነው። ኦልድ ትራፎርድ ያደገ በካሪንግተን ያደገ ልጅ ነው። ስለዚህ ሙሉ ትርፍ ነው የሚገኝ። ዩናይትድ እኮ ተጫዋቹን ሲገዛው ከአትሌቲኮ ማድሪድ አካዳሚ ወደ 400,000 ፓውንድ አካባቢ ነው ዩናይትድ ያወጣው ማለት ነው። አሳድጎ ለዚህ ሲያበቃውና ሲሸጠው ደግሞ የሚገኘው 60 ይሁን እየተባለ ያለው አሁን 60 ነው። ቼልሲ ይፈልገዋል። በነገራችሁ ላይ ሌላም አንድ ቲም አለ የሚፈልገው፣ እሱን በአዲሱ ቻናላችን እነግራችኋለን። ሌሎች ብዙ ፈላጊ ክለቦች አሉት፣ የሳውዲ ሊግ ክለቦች ሁሉ ሳይቀር ማለት ነው። ይሄ ልጅ ከተሸጠ ሙሉ ትርፍ ለዩናይትድ ያመጣል። ለፒኤስአር ለህጉ ራሱ ዩናይትድ ጠቃሚ ነው የሚሆነው። እንደዚህ አይነት ባህሪ ሲያሳይ ደግሞ ይበልጥ ቲሙ እንዲሸጠው ይገፋፋል ማለት ነው። የኦናና ጉዳይ እሱን ተዉት። ኦናና የግድ ሆኖብን ያው ግብ ጠባቂ ብቻ ማቆም ስላለብን ነው እንጂ የሚሰራቸውን ስህተቶች ሁላችሁም ታውቃላችሁ አድማጮች። እና ኦናናን መሸጣቸው ዩናይትዶች በየትኛውም ዋጋ ለምን ከስሮ አይሆንም? ዩናይትዶች እንደሚከስሩም ነው የሚጠበቀው። መቼስ 50 ሚሊዮን ፓውንድ አውጥቶ እሱን የሚገዛ ክለብ ያለ አይመስለኝም፣ ምናልባት ከሳውዲ የተለየ ፍላጎት ካልመጣ በስተቀር። ኦናና ብዙ ዋጋ አስከፍሏል ዩናይትድን፣ ብዙ ዋጋ። ያ ሁሉ ሳይበቃው ደግሞ ፋይናሉ ላይ እንደተመለከታችሁት ከካዛሜሮ ጋር የሆነ ኳስ ለምን ክሊል አላረክም አይነት ነገር በሚል አላስፈላጊ ጭቅጭቅ ውስጥ ሲገቡ ነበር ካዛሜሮ እና እሱ። በጣም በኃይለኛው ነው የተጨቃጨቁት፣ እጁን እያወናጨፈበት ማለት ነው ካዛሜሮ። እና እሱ አሁን ብቁ ሆኖ ነው ወይ ካዛሜሮ ሊተች የሚችለው? ምን ያህል ያልበሰለ ልጅ እንደሆነ እዚህ ጋር ያመለክታችኋል። እና ይቅርታ አድርጉልኝ ለአስተያየቴ፣ አልበሰለም። ኦናና በደንብ ብስለት ይጎለዋል። አንተ እኮ ቤስት ፎርም ላይ ሆነ እኮ ነው አንድን ተጫዋች ልትቆጣ የምትችለው በዛ ሁኔታ። እንደዚህ ስህተት እየሰራ ዋጋ የሚያስከፍሉ ብዙ ጨዋታዎችን ዩናይትድ አሳልፎ ከእንደገና ደግሞ ሜዳ ላይ ተጫዋቾችን መቆጣት ምን የሚሉት ነገር ነው? እሱን እንደውም እኮ በደንብ ያበረታቱታል። እየተሳሳተም ቢሆን ሲያበረታቱት ተከላካዮቹ እየተመለከትን ነው ያለ ነው። እና ከዛ ጨዋታ በኋላ እርግጠኛ ነኝ መልበሻ ክፍል ሁሉ እንደሚነጋገሩ አድማጮች፣ እኔ የውስጥ መረጃ ምናምን የለኝም፣ ግን የሆነ ውስጣችሁ ስሜታችሁ የሚነግራችሁ ነገር አለ። መልበሻ ክፍል ውስጥ በደንብ አድርገው ነው የሚነጋገሩት። በጣም ሂት የሆነ ሁሉ ዲቤት ላይ ያደርጉ ይችላሉ ኦናናና ካዛሜሮ ይመስለኛል። ይሄ መንፈስ ይመስለኛል አሁን ኦናናን ደግሞ ይበልጥ አሰልጣኙ ክለብ እንዲፈልግ እንዲናገሩት ያስቻላቸው። አሁን መልበሻ ክፍል ውስጥ ምን እንደተፈጠረ እኔ ባላቅም፣ ግን መገመት እችላለሁ ዝም ብዬ ተነስቼ ማለት ነው። ለምን አሞሪም ክለብ እንዲፈልግ እንደነገሩትም ልረዳ እችላለሁ ማለት ነው። አሁን በጣም ከወደዷቸው ተጫዋቾች መካከል እንደውም አንዱ
የተባለው ካሳሜሮ ነው በዩናይትድ ቤት ውስጥ አሞሪም። ለምንድን ነው ይሄን ተጫዋች የወደዱት? በጣም ጠንክሮ ነው የሚሰራው አሉ። ሜዳ ላይ በጣም ፕሮፌሽናል ነው። በሰዓቱ ነው የሚገኘው። አሰልጣኙ ያዘዙትን ነገር በሙሉ ይተገብራል። በቃ ልክ በእድሜም እኮ በጣም አይበላለጡም አይደል አሞሪም እና ካሳሜሮ። ግን እድሜያችን ተቀራርቧል ብሎ እንኳን ካሳሜሮ ኦፍኮርስ ሰፋ ያለ ልዩነት ይኖራል በመካከላቸው። ተቀራርቧል እድሜያችን ብሎ እንኳን አይንቃቸውም ማለት ነው። ጋርናቾ ግን እኮ አሰልጣኙን እየሰማ እያደመጠ አይደለም። አያቸው። ካሳሚሮ ግን ሩበን አሞሪም የሚያዙትን ነገር በጣም ፕሮፌሽናል በሆነ መልኩ ይሰራል። ከልምምድ ጀምሮ ከታክቲክ ጀምሮ በቃ ትዕዛዝ በደንብ አድማጭ ነው፣ በደንብ ተቀባይ ነው የተባለው። በዛ ምክንያት ነው የወደዱት አሞሪም ተብለዋል። ሲመጡ ግን እንደዛ አልነበረም። ቤንች ሁሉ ሲያደርገው ነበር አሞሪም ተመልክታቸዋል አድማጮች። እና በዚህ ሁኔታ ውስጥ ነው ማለት ነው እንግዲህ የጋርናቾር ባህሪ ሲያዩ አሁን ካልቸር ነው እየገነቡ ያሉት አሞሪም በክለቡ ከክለብ በላይ የሚሆን ተጫዋች እንዲኖር አይፈለግም። ሁሉም ተጫዋች ቢሆን ብሩኖ ፈርናንዴስም ቢሆን እንኳን ጋርናቾ ቀርቶ ማለት ነው ይሄ በየጨዋታው ላይ ለምን ቤንች ሆንክ ብሎ በማህበራዊ ሚዲያ ላይ በየደቂቃው እየወጣ ልክ ኢቨን ጨዋታው ሳይጠናቀቅ እኮ ነው የሚያደርገው። ታውቃላችሁ አይደል? ጋርናቾ ጨዋታው ሳይጠናቀቅ ለምሳሌ ቤንች ያደረጉት አይደል ይወጣል፣ ቀድሞ ወደ ኢንስታግራም ይወጣና የሆነች ፖስት ይፖስታል። ያዘጋጃል መሰለኝ ጋርናቾ ልምምድ ሲሰሩ ወይ የሆነች ምስል አለችው። በቃ ሲደብረው ወይም ያልተመቸው ነገር ሲኖር እንዲያቀርቅሩ አይነት ነገር የለም ቅሬታውን የሚገልጽበት የሚያስመስል አይነት ፎቶ ፈልጎ ለዛ የሚመጣጠን ፎቶ ዝም ብሎ ይፖስታል። ምንም እኮ ላይናገር ይችላል። ባለፈው ግን አወጣው፣ በደንብ ነው የተናገረው። እንዴት 19 ደቂቃ ሁሉ ይሰጠኛል ብሎ ነው የተናገረው። ከዚህ በኋላ ነገሮች ፊክስ ሊሆኑ አይችልም። እንደዚህ ብሎ አሰልጣኙን ካጋለጠ ከተናገረ በኋላ በእርግጥ አሞሪምም አጋልጦታል ብዬ አስባለሁ። ከፋይናሉ በኋላ በሰጡት አስተያየት ግን ተጫዋቹ ደግሞ ዝም ማለት ነበረበት። ምክንያቱም አሰልጣኙ የቡድኑ አለቃ ነው። አለቃ ደግሞ ምንም ሊናገር ይችላል። ቅሬታ ቢኖረውም ዝም ማለት ሲገባው በመጀመሪያ የሚያደርገው ጋርናቾ በነገራችሁ ላይ ብቻውን አይደለም ፋይት የሚያደርገው ወንድሙ አለ። ወንድሙ ከምንም በላይ ቀድሞ ስለሱ የሆነ ነገር ቅሬታ ሲኖር ቤንችም ሲሆን የሆነ ነገር ትችትም ሲሆን ቀድሞ እሱ ነው የሆነ ነገር የሚፖስተው። የወንድሙን በድምፅ ነው የሚያሰማው ማለት ነው። ከዛ ቀጥሎ ነው ጋርናቾ የሚመጣውና እሱም የራሱን ቅሬታ አስተያየቱ ላይ የሚሰጠው ማለት ነው። ስለዚህ ይሄ መጥፎ የሆነ ባህል ተጫዋቾች ቅሬታ ባላቸው ቁጥር ዝም ብለው ወደ ሚዲያ እየወጡ አጉል ኢጎ ከፍተኛ ነው ታውቃላችሁ። ኢጎ በነገራችሁ ላይ ይገላል። አንድ ተጫዋች ለራሱ እጅግ የተጋነነ ግምት በሰጠ ቁጥር በደንብ አድርጎ ራሱ ሉዝ እያደረገ እያጣ ነው የሚመጣው። ምክንያቱም እኔ በቃ ሰማይ ነኝ፣ እኔ ማራዶና ነኝ የሚል እኔ ሮናልዶ ነኝ የሚል አስተሳሰብ ካለው ውስጡ ሜዳ ላይ በደንብ ተግቶ ከመስራት ይልቅ እነሱን ለመምሰል እየጣረ ስለሚያደርግ ብዙዎች እንደሚሉት ጋርናቾ ሮናልዶን ለመምሰል ጥረት እያደረገው ነው። ሮናልዶን ከሚመስል እና እሱን ለመሆን ከሚጥር ራሱን ቢሆን ይሻላል ብለው ሁሉ ይተቹታል። ስለዚህ ለራሱ የሰጠው እጅግ ከፍተኛና ላቅ ያለ ግምት ልጁን ዋጋ ያስከፍለዋል ማለት ነው። ምክንያቱም እኛ እንደነሱ እያገኘ ነው አይደለም፣ ልጁ ለራሱ እንደሰጠው ቦታ እያገኘ ነው አይደለም፣ በሚሰጣቸው ኳሶች ማለት ነው። ኦፍኮርስ ችሎታ አለው። በጣም ከፍተኛ የሆነ የእግር ኳስ ክህሎት ያለው ተጫዋች ነው። አንድ ነገር ቅር የሚለኝ ምናልባት ይሆናል ብዬ የማስበው አድማጮች ለየትኛውም ክለብ ይሸጥ ጋርናቾ ሌላ ክለብ ሄዶ ሱፐርስታር መሆን ይችላል። ሌላ ክለብ ሄዶ ከጫና ነፃ ሆኖ ሊጫወት ስለሚችልበትና ይሄ በደንብ በቃ የመፈለግ ስሜት ከተሰማው አሁን እሱ በዩናይትድ ቤት እንግዲህ ከአሰልጣኙ ጋር ስለሻከረ የመፈለግ ስሜት ይሰማዋል ብዬ አላስብም ተጫዋቹ በዩናይትድ ቤት። ሌላ ክለብ ግን የሆነ ለየት ያለ ኢንቫይሮንመንት በቃ እሱን ብቻ ተንከባክበው ለእሱ ልዩ ትኩረት ሰጥተው በቃ ራሱን እንደ ሱፐርስታር በጣም ስለሚያይ አብረውት የሚያሽቃብጡ አይነት ክለቦች በደንብ ከእሱ ጋር ካሉ ጋርናቾ የበላይነት በጣም ሊሰማው እና ያለውን ችሎታ በሙሉ አውጥቶ ሱፐርስታር ሊሆን ይችላል ማለት ነው። ይቅርታ አድማጮች ለአነጋገሬ ምናልባት እንትን ካለባችሁ። ንግግሬ ምንድን ነው? ጋርናቾ በሱ ዙሪያ በቃ የቡድኑ ቁልፍ ነኝ አይነት ስሜት የሚሰማው አይነት ተጫዋች ነው። የቡድኑ ቁልፍ ያለን ተጫዋች የለም አይነት ስሜት ያለው ማለት ነው። ቅድም ያው አውርተንበታል። ከፍ ያለ ይጎ ይሄን የሚሰጠው ቲም ካገኘ ምናልባት ልጁ ቡም ሊያደርግ ይችላል። ግን ሌላም ቦታ ሄዶ ደግሞ ችግር ሊፈጥር የሚችል ልጅ ነው ጋርናቾ። ከኤሪክ ቴና ጋር ሁሉ እኮ ተጋጭቶ ነበር። ከአሞሪም ጋር እንደመጣ ነው የተጋጨው እና አንቲክሱ ጥሩ አይደለም የልጁ ባህሪ። ይሄን ካልቸር ደግሞ አሞሪም አልፈለጉትም እንዲደገም። በቀጣይ ሲዝንም አብሮ ከክለቡ ጋር እንዲቀጥል አልፈለጉም። ስለዚህ መሸጣቸው ትክክል ነው። ኦፍኮርስ ሌላ
ቲም ሄዶ ዩናይትድን ያስቆጫል፣ ሊያስቆጭ ይችላል። ኮከብ ሊሆን ይችላል ሌላ ቦታ ላይ። ከዩናይትድ ሲለቁ አንዳንድ ተጫዋቾች በጣም ቡም ያደርጋሉ። ከዛ ዩናይትድ ይተቻል በጣም እነኚህን ተጫዋቾች ለቆ ብላብላ ምናምን ሊባል ይችላል። በጋርናቾም እንደዛ አይነት ነገር ሊመጣ ይችላል። ግን ኢትስ ዋት ኢትስ ምንም ማድረግ አንችልም። በቃ የሚሆነው መሆኑ ስላለበት ይሆናል ማለት ነው። ጋርናቾም ከዩናይትድ ይለቃል። ይህም እርግጥ የሆነም ነው የሚመስለው። አድማጮች ባይለቅ ደስ ይለናል። ከ16 ዓመቱ ጀምሮ ነው ከዩናይትድ ጋር አብሮ ያደገው። 144 ጨዋታዎችን ለዩናይትድ አድርጓል። ወደ ዋናው ቡድን ከተቀላቀለ በኋላ ኤፍኤ ካፕ በታዳጊዎች አሸንፏል ከኮቢ ሜኖ ጋር አብሮ በመሆን። ከዛ በኋላ ደግሞ በፉልሃም ላይ ያስቆጠራትን እጅግ ማራኪ ጎል አንረሳም። ያለቀች ደቂቃ ጎል በኤሪክ ቴናግ ዘመን ኤፍኤ ካፕ ፋይናልም ላይ እንደዚሁ ጎል ማስቆጠር ችሏል። የፑሽካሽ አዋርድ ሽልማትን ያስገኘችለትን እጅግ አስደናቂ የሆነች የመቀስ ምት ጎልም ኤቨርተን ላይ ማስቆጠሩ እናስታውሳለን። የካራባኦ ካፕ እንደዚሁ ማንሳት የቻለ ልጅ ነው። ገና በ20 ዓመቱ ከፍተኛ የሆነ ብቃትና ስኬትን ያስመዘገበ ተጫዋች ነው ማለት ነው። አድማጮች እርግጠ ዩናይትድ ቤትም አንድ ችግር አለ። ምንድን ነው ዩናይትድ ቤት ያለው ችግር? በ20 ዓመቱ አንድ ተጫዋች ብዙ አሲስት አድርጎ ብዙ ጎል አስቆጥሮ ይሄ ሁሉ ስኬትን እንደዚሁ ተጫዋቹ አግኝቶ ግን ይህን ያህል ጋርናቾን ደግሞ እያመሰገን ነው አይደለም። ማመስገን ስል ማሞካሸት ከልክ ያለፈ የሆነ አይነት ነገር አይደለም። ግን ተገቢውን የሆነ ክብር ከሱ በጣም እንጠብቃለን። ከጋርናቾ በጣም 20 ዓመቱ ነው፣ ግን እኛ የምንጠብቀው 25 26 ዓመት ተጫዋች የሚያደርገውን ነገር ነው ማለት ነው ከጋርናቾ። እና ብቻ ይህ ሁሉ ነገር ሆኖ ግን ጋርናቾ ይለቃል። እሱን ማን ይተካዋል? በርካታ ወሬዎች አሉ። ከዩናይትድ ሽያጭ በኋላ እሱን ሊተኩ ይችላሉ ተብሎ የሚታሰቡ ተጫዋቾች ማለት ነው። እነኚህ ተጫዋቾች ከሆኑት መካከል አንዱ ይሄ ማሳንቲኖ ተብሎ የሚጠራው ልጅ ነው እና ጋርናቾ መልቀቁ እርግጥ ከሆነ ማስታንቱኖ የተባለው ተጫዋች ምናልባት ከአርጀንቲና ሊመጣ ይችላል የሚሉ ሪፖርቶች አሉ። ምናልባት ተመሳሳይ የሆነ ተጫዋች አጫወት ብለው የሚከተሉት ሁለቱም ክህሎት አላቸው። ስለዚህ ጋርናቾ ላይክ ቢሉታል ፈረንጆች የሚመሳሰል አይነት ምትክ ሊሆን ይችላል በቦታው ማለት ነው። እንደውም አንዳንዶች በጣም ከሱ የተሻለ ክሪኤቲቭ የሆነ ሶሉሽን ሊሆን ይችላል ብለው ያደንቁታል። ቅጣት ምት ያስቆጥራል። የተጫዋች ግራኝ ቢሆንም ግን በሁለቱም እግሮቹ መጫወት ያስችላል። የሚያስችለው ብቃት አለው። አንድ ለአንድ ደግሞ ያለው ኳሊቲ በጣም አስደናቂ ነው ልጁ። ለሩበን አሞሪ ማጫወት ደግሞ በጣም የሚመች ነው። ዋይድ ሆኖ 10 ቁጥር ቦታ ላይ መጫወት ይችላል ማለት ነው። ወደ ክንፍ መውጣት ይችላል። አስፈላጊ ከሆነ ወደ መሀልም መምጣት ይችላል። ሁለገብ የሆነ በጣም ጥሩ የሆነ ክህሎት ያለው ልጅ ነው። ግን ገና 17 ዓመቱ ነው። ውል ማፍረሻው 38 ሚሊዮን ዩሮ ነው። እድሜው ግን ገና 18 ነው። ቀጣይ ኦገስት 17 ነው። ቀጣይ ኦገስት ላይ ነው 18 የሚሞላው። ይሄን ተጫዋች ዩናይትዶች አስፈርመው የረጅም ጊዜ በጋርናቾ ምትክ ሊያደርጉት ይችላሉ እየተባለ አንዱ ስሙ እየተጠቀሰ ያለ ተጫዋች። አድማጮች ለዛሬ ያዝንላችሁ መረጃዎች እነኚህን ይመስሉ ነበር። አብራችሁኝ ስለሆናችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ክቡራን አድማጮች ሌሎች ተጨማሪ መረጃዎችን ከአዲሱ አሪፍ ስፖርት ኢትዮጵያ ኒውስ የሚለው አሪፍ ስፖርት ኢትዮጵያ በፊት ቻናላችን ነው። አሁን አሪፍ ስፖርት ኒውስ የሚል ቻናላችንን እንድትገቡና ተጨማሪ ዜናዎችን ከዛ እንድትከታተሉ ነው መጋብዛችሁ አድማጮች። ስለ ሊያም ዴላፕ የወጣ አዲስ መረጃ አለ። ጋርናቾን የተመለከተ የተፈጸመበት የዝርፊያ ሙከራ አለ። ጋርናቾ ምንድን ነው የተከሰተው ለሚለው እና ሌሎችም የተለያዩ ክለቦችን የተመለከቱ መረጃዎችን ከአዲሱ ቻናላችን ታገኛላችሁ። ሰብስክራይብ አድርጉ፣ ተቀላቀሉን። ዜናዎቻችን ከዛ ተጨማሪ መረጃዎቻችንን እንድትከታተሉ ጋብዛለሁ። ነገ አዳዲስ ዩናይትድን በተመለከቱ መረጃዎች አገኛችኋለሁ። እስከዛው ሰላሙ ነው። ባባይ